ሰሜን እየመጣች እኮ ቶሎ ደመለገሳ ታባጫዋል በጥፊ ልበላት ሰሜን እማዬና አባዬ ከኛ ብር ደብቆ አስቀምጠዋል እና ምን ልትሆን ነው ምንድነው አንቺ ሁሌ ወደ ኋላ ነቃ ደንገጥ በይ እንጂ ሲደብቁ አይቻለሁ እኔም አይቼዋለሁ ምን አለም በቃ ነጽ የነጽ ቤተሰብ ነጽ ማይ ቡና ልድገምሽ ቢሻል ለገዳዳ ያለ ሰውየው በቃኝ እናቴ በቃኛል ወዴ በውሃ ሙላ አባ አንተስ አባዬ ቡና በቃ ምን አለም በቃ እኔ ምን የባለፈው ብሬት ነርሽ ሁነኛ ቦታ አስቀምጫለሁ እኮ የታስቀምጥሽው የቆብር ነው አደራ ይያዳዳ የቲቪ መሳቢያ ውስጥ አስቀምጫለሁ አልኩ ተነሽነቲ ካልኩት አንሰራቢ አናቴ ላይ ምን እየሰራህ ነው ቤተሰብ እንዴት ዋላችሁ የታምሽ ተመተና አንቺ የሌለሽበት ነገ ምን ሄድበት ቦታ ስላለ በጊዜ ተኙሽ ደግሞ ማን ነው አንተን አምኖ ቀልዳና አንተ ልጅ የት ልትወስደን ነው ሰርፕራይዝ ነው ካልፈለግሽ መቅረት ትችያለሽ አሽ እውነቱን ይሁን እንዴ ልጅ የምሬ ነው ማይ ከቀራችሁ ቀረባችሁ አያገባኝ በቃ አዲስ ኢንፎርሜሽን ሊሆን ስለሚችል እንግባና በጊዜ እንተኛ አቤት የወሬ እናት አቤት እኔ እስከ መጀመሪያው ደክሞኝ ነበር ገብቼ ልተኛ አይደለ ገና ኳሳ ያለው ስትላል ነበር እንዴ ኦሆ እኔ እናት ሐሳቡን ማይቀይር ሬሳ ብቻ ነው በሉ ደህና ደሩ ወራራለ በይተነሽ እናቴ አጣጥሚና ዘጋጊ አንተም እንዳይደክም ለነገ ጧት ድረስ ወይ ፈጣሪ ሰሚ ቀበሮ ጸድ ያሳባለኝ ጽድት ያለ ፕሮጀክት ምንም ሰላማዊ አይመስልም ሰሚ እማዬና አባዬ ከኛ ብር ደብቆ አስቀምጠዋል እና ምን ልትሆን ነው ምንድነው አንቺ ሁሌ ወደ ኋላ ነቃ ደንገጥ በይ እንጂ ሲደብቁ አይቻለሁ እኔም አይቼዋለሁ ነገር ግን ብታርፍ ይሻላል እሺ ኧረ እስቲ ደፈረበኝ እነሱ እኮ አይፈልጉትም ተጠቅመን እንመልስላችኋለን ዛሴት በቃ በጣም ቀላል እኮ ነው አለቀ እኔ አላማረኝም ባቢ እረፍ በቃ ከዛ አስበሽዋል የፈለግሽውን ምግብ ፒዛ በርገር ላዛኛ ሆዴ ሊስማማ ፈልጓል ግን አይሆንም ገባሽበት ማለት ነው አልገባሁበትም ጭቅና ጥብስ ቅቅል ጎረር ለብለብ ዝልዝል ጥብስ ክትፎ ቸኮሌት ኬክ ካስተርድ ኬክ ለምንድን ነው በድክመት የምትመጣው ጎበዝ እንጂ ጀገን ማለት ይኸው ባቢ ነግሬሃለሁ የደደብ ስራ እንዳትሰራ ብሩን ተጠቅመን እንመልሳለን ያመሻል እንዴ በደንብ ነው እንጂ እሺ እኔ ስራ ድርሻ ምንድነው ያንቺ ስራ ድርሻ ሱፐርቫይዝ ማድረግ እሺ ያው ለስራው መቀላጠፍ ሲባል በኮድ ነው የምናወራው ቀበሮ አንተ ደግሞ አዞ አውራሪስ ውሻ አውራሪስ በቂ ነው እባክሽ በቃ ስልክን እንጠብቃለሁ ደውልልኝ at the middle of the night ደውልልሻል ስታይል
ሄሎ ቀበሮ፣ ኤጀንት ናት። እኔ አንቺ ንቂ ባቢኒ እባክሽ። እንቅልፋ ነቃ በይ፣ ፕሮጀክቱ ተጀምሯል። ሄሎ ምን አባቱ አልመጣሁ አልኩ አይደል? ጎረቤት ድረስ ይሰማል ጩኸት። መጣ በቃ ልምዱማ አለ። ተቤሪ መጣች እኮ ቶሎ ደመለገሰ ጨዋል ፊልም ናት እንዴ እየተነቃለች ብዬ እኮ ተዋት በቃ አራት አትብለበት ተጥዘኝ ነው አታረጋት ተከፈተ መግባቱ ከባድ ስለሆነ ይንኮሻኮሻል እኮ እሱን ለባለሙያ ተይው የምን ባለሙያ
ሌባ እንደሱ ብለሽ በሙሉ ስሜ አትጥሪኝ። ግን እማዬ ብትወጣ እንደምናደርገው እንወጣለን። አይ እንደበቃለን፣ እናሳምናታለን፣ እንነግራታለን። አንቺ ኧረ እባክህ የኛ ፕሮፌሽናል ሌላስ ምትል የለ አንቺ ወጋይ ወጋይ ምንድን ነው? ተነሺ ምንድን ነው? አይሰማሽም? የምኑ የሰው የሆነ ሰው ሳሎን ገብቶልሻል። አወት የተሾካሾኩ እኮ ነው ጭራሽ ብለው ሌባ ላኩብኝ። ተነሽ ነይ እስኪ ተነሽ። ማ እኔ አሁን ቅድሚያ ለሴት። ኧረ ዛሬ ሴት ማክበር ጀመርክ? ኧረ እኔ ሁሌም አከብራለሁ። ሁሌም ሴት ልጅ እንዳከበርኩ ነው በእውነት አይደለ? በልተኛበት በቃ። ኧረ እባክሽ ቆይ ለበሩ ቅርብ ስለሆንሽ እኮ ነው። ቆይ ወጋይ ሌባ ቢሆንስ ግን እኮ ባል እኮ አንተ ነህ። ሂድና ይኸው አንቺ ሚስት እኮ ነሽ። የሥራ ክፍፍል አይደለንማ። እሺ ተነሽ ሁለታችን እንሂድ። አንተ ቅደም፣ አጠገብ ላጠገብ እንሂድ። ለምን ሲባል ህብረት ያለን እንዲመስለው እንዲፈራ ነዋ። ማለት ሁለታችንንም እኩል እንዲያጠቁን ነው። አትፍሪ በቃ ነይ እንሂድ። ምን ነው ፈራህ እንዴ? ማ እግሬ እየተንቀጠቀጠ እኮ ነው። እኔ ወጣት እያለሁ ሰው ሁሉ አንበሳው ጀመረው። አንንም አልፈራም ነበር ከእናተ ውጪ። እሱ ይለያል። እቴቴ ደውላ ስልክ ስታወራ ትንቀጠቀጥ የለ። እንደውም አንዴት እዚህ ይለኛል 3 ሽፍታዎች ናቸው ከፊት ለፊት የመጡ ውሾች ናቸው ብለኸኛል ነበር። ላይሆን ቡችሎች 3 ከሆኑ ውሻም ቢሆን ሽፍታ ነው የሚባለው። አይ ጊዜ ሱፐርማን ነበርኩ እኮ። ምን ማን? ሱፐርማን። የህይወቴ ትልቁ ሚሽን ነው። ባንክ እየዘረፍክ ያለ መሰለህ እንዴ? እናትና አባትን ንብረት እየዘረፍክ ታከሽ። ሁሉም ሌባ ከቤቱ ነው የሚጀምረው። ዛሬ ካልተሳካ ግን ፕላን ቢ አለኝ። ምንድን ነው ለማለት ራሱ እኮ እፈራለሁ። ፕላን ቢ እኮ ምንድን ነው? ፕላን ቢ ያልኩሽ አንዴ በቃ አይገባሽም እንዴ? ራቢ ጭራሽ 20 ደቂቃ እኮ አሁን ምን ስንቀመጥ ድንገተኛ ብዬ ያዝኩት በቆሎ አለኝ። ጭራሽ አረጋስ ብለህ እሺ ስጠኝ። ኧረ ካነበብኩት መጽሐፍ ልንገርሽ፣ ሌቦች በጋራ ምግብ አይበሉም። መያዙንም ለብቻ ይሁንላ። በቃ ያለች ምንድናትች እንኳን ደስ አላችሁ። በተሳካ ሁኔታ ሌባ መሆናችሁ ተረጋግጧል። ይሄን እያነበባችሁት ከሆነ በቁጥጥር ስር ናችሁ። በልሽ ተረስኛችሁ። በተነሽ ተስማሚ ከዘራ እዚያም ጭላለሁ። እንዳሽውና ወጋየሁ ዲፓርትመንት እናንተ ደደዎች። አሁን እኛ ወለድን ነው የምንለው? እኔ እናንተ ላምኜ ገንዘቤን ላስቀምጥ አይደለ? ሰው ትሆናላችሁ እናንተ። ሰው ትሆናላችሁ። ግድ የለም ወግዬ አገበኝ። እስቲ መጥረቢያው ማን ነው? መጥረጊያውን እንካይ ነኝ ጌታ በልልኝ። ድቁስ ታርገህ ግደልልኝ። ደደቦች በተለይ አንተ። ነጽ ኤክስ የነጽ ቤተሰብ